እውነተኛ ፍቅርን ገንዘብ ይለውጠዋል? የሰው ልጅ ደረጃው የሚለካው በኪሱ ባለው ሀብት ነው ወይስ በልቡ በሚሸከመው ፍቅር? ለዚህ ጥያቄ መልስ እንድታገኙ ቪዲዮውን እስከ መጨረሻው እዩት። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር አድርጉት። የከተማው ታዋቂ ነጋዴ የአቶ ተሰማ ብቸኛ ልጅ የሆነው ዳዊት በቅንጦትና በምቾት ውስጥ ያደገ ወጣት ነበር። በውጭ ሀገር ትምህርቱን አጠናቆ ወደ ሀገሩ ሲመለስ አባቱ ለልጁ ትልቅ ማዕረግ ያለው ድርጅት አዘጋጅተው ቢጠብቁትም ዳዊት ግን ከራሱ ማንነት ጋር የሚታረቅበትን ሌላ መንገድ ይፈልግ ነበር። በቤታቸው ውስጥ ለዓመታት ስታገለግላቸው የነበረችው የቤት ሰራተኛ ማርታ ትባላለች። ማርታ የገጠር ልጅ ናት። የዋህ፣ ታታሪ እና በፊቷ ላይ ሁሌም የሚያንጸባርቅ እውነተኛ ፈገግታ አላት። ዳዊት ወደ ሀገር ቤት እንደተመለሰ የቤቱ ድባብ ተቀየረ። የዳዊት አይኖች ከውጭ ሀገር ከመጡት ከከተማ ልጃገረዶች ይልቅ በጓሮ የአትክልት ቦታ ውስጥ እጽዋትን በምትንከባከበው በማርታ ላይ ማረፍ ጀመሩ። አባቱ አቶ ተሰማ ለልጃቸው ከራሳቸው ደረጃ የሚመጥን የንግድ ባለቤት ልጅ እንዲያገባ ይፈልጉ ነበር። ዳዊት ግን ከማርታ ጋር የሚያሳልፈው ጊዜ እየጨመረ መጣ። አብረው ቡና ሲጠጡ ስለ ሕይወት፣ ስለ ተፈጥሮ እና ስለ ሰው ልጅ እሴት ሲወያሉ ይዋላሉ። የዳዊት ልብ በማርታ የውስጥ ውበት ተማረከ። ቀናቱ እየነጎዱ ሲሄዱ ፍቅራቸው ከቤቱ ግድግዳ ወጥቶ የሁለቱንም ዓለም አገናኘ። ዳዊት ይህንን ፍቅር ለአባቱ ሲነግራቸው አቶ ተሰማ ድንጋጤና ንዴት ተፈራረቀባቸው። የቤት ሰራተኛዬ ነው የምታገባው፣ ማህበራዊ ደረጃችንን አትመለከትም ሲሉ ጮሁ። ዳዊት ግን በእርጋታ አባባ፣ እውነተኛ ደስታና ፍቅር የሚገኘው በሀብትና በማዕረግ ሳይሆን በነፍስ አንድነት ነው። ማርታ የቤታችን ሰራተኛ ሳትሆን የልቤ ንግሥት ናት አላቸው። አባቱ መጀመሪያ ላይ አልቀበልም አሉ። ዳዊት ግን ከቤቱ ወጥቶ የራሱን ሕይወት ለመምራት ወሰነ። ለጥቂት ወራት ከአባቱ ተለይቶ ራሱን ችሎ ተንቀሳቀሰ። በዚህ ጊዜ አቶ ተሰማ ብቸኝነቱ ጠንቶባቸው የልጃቸውን እውነተኛ ደስታ ማየት ጀመሩ። የልጃቸው ፍቅር ለኩሳዊ ሀብት ሳይሆን ለሰው ልጅ ማንነት የሰጠውን ክብር ሲመለከቱ ልባቸው ተደሰተ። በአንድ ቀን ምሽት አቶ ተሰማ ዳዊትንና ማርታን ጠሩ። እጃቸውን አያይዘው ስህተቴን ተገንዝቤያለሁ፣ እውነተኛ ሀብት መውደድና መዋደድ ነው፣ ነገ ሰርጋችሁን በድምቀት እናከብራለን አሉ። በማግስቱ የከተማው ሰው ሁሉ ስለ አንድ ያልተለመደ የፍቅር ታሪክ ያወራ ነበር። የሀብታም ልጅ የሆነው ዳዊት ልቡን ለሰጠችው የቤት ሰራተኛ ማርታ ታማኝ ሆኖ አገባ። የፍቅርና የትህትና ውጤት የሆነው ይህ ትዳር ለብዙ ሰዎች ትልቅ ትምህርት ሰጠ። በእውነተኛ ፍቅር ፊት የሰው ልጅ የሚፈጥራቸው የደረጃ መሰናክሎች ሁሉ እንደሚረግፉ የሚያሳይ ሕያው ምስክር ሆነ። ከዚያን ጊዜ ጀምሮ በሰላምና በደስታ መኖር ጀመሩ። ታሪኩ ከተመቻችሁ ላይክና ሼር አድርጉ። እናንተ በዚህ ሁኔታ ውስጥ ብትሆኑ ምን ታደርጉ ነበር? ኮሜንት ላይ አሳውቁኝ። ይህ ታሪክ እንደወደዱት ተስፋ አደርጋለሁ።